እኔ የምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላም ወገብሽ። መቼ ስለዚህ ወገን መሰራልሽ ቀሚስ ከችቦ ነው መሆን ያለበት። እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ ሲለኮስ የሚወልቅ ማለት ነው። ጥሩ ሰፊ ነው ሲባል ሰምተን ነው የመጣው። ኳታስ ደንግጠኛ እንዴ ጥሩ ሰፊማ ነኝ። እኛ ቤተሰብ ሲወርድ ሲዋረድ የመጣ ሙያ ነው። ይገርማል። አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች፣ አባቴ በገጀራ። እኔ እንዴት ላውራ መርፌ ሌደረስ ላንቺ ራሱ መሰፋልሽ አበሻ ቀሚስ ነው ስክሪፕቱ ነው አይመስልም ነው ማረግልሽ። ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥምና ሪሞት ሰጥሻለሁ። ከዛ በዛ ሪሞት የጥለቱን ቀለሞች መቀየር ትችያለሽ። እኔም ሱፍ ማሰፋት እፈልጋለሁ። ችግር የለውም ቆንጆ ሱፍ ሰራለሁ። ቢረበ እንኳን ፈትፍታ የምትበላው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል። ዳስም ቢሆን ሰጥህና ጣል ታረግበታለህ። ለካኛ ታለ ሳትለካኝ ነው እንዴ ብታውቅ? አይ የኔ አንተን ካየው ይበቃል። አንቺ ራሱ መሰፋልሽ ቀሚስ ማለት ነው። ስትወፍሪ አብሮሽ የሚወፍር ስትከሺ ደግሞ አብሮሽ የሚከሳ ቀሚስ ነው። መጣው እሱ ጋር ስትልት መጣው እኔ አንቺ መሰፋልሽ ቀሚስ ማለት ነው። በመርፌ ባልሰፈው በጣም ነበር ደስ የሚለኝ። እንዴ ለምን እንዴ በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመታሽስ? ተጫዋች ነው። ምን ላድርግ ብለሽ ነው? እኔ ይገርምሻል በዚህ ሜትር አሁን ከዚህ በኋላ ሌላ ሰው አለቀም። ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም። ያንቺ ነክቷላ። በፍሬ ማድረጌ ቤቴ ነው የምሰቅለው። እኔ አንቺ አሰፍተሽ አይደለም አስቀድደሽ ብትለብሽ እኮ ያምርብሻል እኮ። እኔ ላንቺ የምሰፋውን ቀሚስ ማለት ጥልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አድርጌ። እንደው ምን አሰብኩ መሰለሽ ቀሚሱ እንዳለቀ ራሴ ደውዬ መጥቼ እንድሰጥሽ ስልክሽን ብትሰጪኝ በጣም እኔ ደስ ይለኛል። 09 09 ትከሻ ስንት ነበር ያልኩሽ? 29 ደረት 16 ወገብ 14 ዳሌ 25 በቃ ይደውላሉ። ማን ነው እሰፋዋለሁ። እሷ ራሱ ተባብራ ስትሰጠው ሙዱን አይታችኋል።